ፖርን ያቀምኩበት እኔ በዛ ምክንያት ለካስ እሱ ከጭንቀት ከዛ ስቃይ ያድነኛል ብዬ ስላመንኩኝ ነው። ማን ያቀረበልኝ? እነሱ ናቸው። እነዛ ፋክን ኤሊት ዓለም ሁሉ እየተቆጣጠሩ ያሉት። like I swear to you ገንዘብህ ለሚመጣው በለፋኸው ሳይሆን በእምነትህ ነው። ለመጀመሪያ ጊዜ በህይወቴ አሸንፌያለሁ። የፈለኩት ነገር ሆኖቻለሁ። I feel free ገባህ? የሚያቆመኝ ነገር እያንዳንዱ ነገር ሳረገው በድፍረት ነው፣ በሙሉ ድፍረት ያለ ምንም የሚያቆመኝ ነገር ነው። አሁን አበራለሁ ገባ? ቶሎ ቫይራል የምወጣው ለዚህ ነው። የጀመርኩት ነገር ቶሎ የሚሳካልኝ ክላይንቶች ወደ እኔ የሚመጡ ቢዝነስ እንትን እያደረገ ነው። it's because of this በጣም የሚሰቃይ ሰው በጣም ትልቅ ደረጃ መድረስ የሚችል ሰው ነው። ችግሩ ግን ስቃዩን የምንፈራው ከሆነ ከስቃዩ የምንሮጥ ከሆነ wow I feel good like what the fuck I feel good የሮጥኩኝ ነበር በቃ ራሴን ለማዳን ሙቪ ላይ ፖርን ላይ ያ ነገር ላይ ራሴን ዲስትራክት ለማድረግ ከዛ ለመሸሽ የምትሮጠው ወዴት ነው? ወደ ዊድ ነው፣ ወደ ሲጋራ ነው፣ ወደ ፖርን ነው፣ ወደ የራሳችን የምንሮጥበት ነገር አለ። አሁን ለምሳሌ ውሃ መጠጣት ፈለግኩኝ። ኦኬ ውሃ ጠጣለሁ። ማይኳን ማዞር ፈለግኩኝ። ማይኳን ትንሽ አዞራታለሁ። ይህ የአእምሯችን አካል ህይወታችን አይቀይረውም። እውነቴን ነው የምልህ። የትኛው አእምሯችን አካል ነው ህይወታችን የሚቀይረው? አሁን ትንፋሽ እየተነፈስክ ነው። አስበህበታል? እኔ ከሁለት ደቂቃ በፊት እሱ አእምሮ አካል ነው ህይወትን የሚቀይረው። ብዙዎቻችን ከልጅነታችን ጀምሮ የተነገሩን ታሪኮች አሉ። ከድሃ ቤተሰብ ነው የመጣ ነው። የራሳችን ስክሪፕት አለን። እዚህ ሰፈር ነው ያደግነው። ያቺ ሴት እምቢ ብላናለች። የተናቀን ሰዎች ነን። በጣም በቃ አንተ ደባሪ ነህ፣ ረባሽ ነህ ተብለናል፣ ደደብ ነህ ተብለናል። ትምህርት ቤት ደረጃ 40 ነው የተሰጠን፣ መጨረሻ ነው የወጣ ነው ምናምን ስክሪፕት ነው ይሄ። እነዚህ ድምጾች ማለት ነው ከልጅነታችን ጀምሮ ስፔሻሊ ደግሞ በቃ ከ1 እስከ 7 ዓመት ወይም ደግሞ ከ1 እስከ 16 17 ዓመት እነዚህ ነገሮች እየተነገሩ ካደጉ ልክ እንደ ትንፋሽ እነዚህ ሐሳቦች ሳታስባቸው ትኖራቸዋለህ። ገባ? አይምሮ ኦሬዲ ቴክ ኬር ያደርጋል። ችግር የለውም you good። ለዛም ነው ዓለምህ በእነዚህ ነው የሚፈጠሩት፣ በእነዚህ ድምጾች ነው የተከበብከው። የሆነች ልጅ አለች ኢትዮጵያዊ ነች፣ ቪዲዮ የለቀቀችው ምን አለች መሰለህ? አይናችን በጣም 0.00% ብቻ ነው ማየት የሚችለው። ገባ? ሌላው የተቀረው ሪያሊቲው ሐቁን ማለት ነው። ይህ የምታየው ማይክ፣ ጠረጴዛው፣ እኔን የምታየው ምናምን አይንክ አይደለም የሚያየው፣ እምነትህን ነው የሚያየው። like እምነት በእምነትህ ነው የምታየው ዓለምህን። ገባ? ስለዚህ ከልጅነታችን ጀምሮ የተገነባ እምነት አለን። ይህ ሁሉ እምነት ደግሞ የት ነው የተቀመጠው? ያ ሳታስብ like ሁሉም ነገር ቴክ ኬር የሚያደርግልህ የአእምሮ አካል which is በቃ አትጠቀምበትም፣ ግን እንድትተነፍስ ያግዛል፣ እንድትንቀሳቀስ ምንም ሳታስብ መኪና ሳይታወቅህ እንድትነዳ የሚያግዝ አእምሮ አካል። ያ አካል ይህ ሁሉ የምታየው ዓለምህ እየፈጠረልህ ነው ያለው። ስለዚህ መቀየር ከፈለክ ማለት ነው መልፋት፣ መሮጥ፣ በቃ ወይኔ ጉዴ እንደዚህ መስራት፣ በቃ እንዴት አይደል ለምንድን ነው የማያልፍልኝ ምናምን እንደዛ ማለት ሳይሆን፣ እንደዛ እያልክ ከሆነማ ይህ አእምሮ እየተጠቀምክ ነው። ይህ ለማንሳት ምን የትኛው አእምሮ ነው የምትጠቀመው? እምነትህን ቼክ ማድረግ። እምነትህን የምታየው ደግሞ ዝምታ ላይ ነው። ቲክቶክ ስክሮል እያደረግ ከሰዎች እየተጨቃጨቅ አይደለም የምታገኘው። ቁጭ ብለህ ራስን መገምገም፣ መስታወት ላይ ቆመህ ኦኬ ማን ነኝ? ራስን እኮ ትሰድበዋለህ። አንድ እምነት እሱ ቆንጆ አይደለሁኝ ብለህ ታምናለህ። ሀብታም መሆን አልችልም። ለምን? ቢካዝ አስተዳደጌ እንደዚህ ነው። ሁለተኛ እምነት እንደዛ ምክንያት አለ ሁሉም ነገር። እነዚህ እምነቶችን ጠይቀህ ደግሞ መቀየር ነው ዓላማችን። በቃ የምትቀይረው ደግሞ አርምሞ ውስጥ በመግባት አርምሞ ስትገባ ዝምታው ይበዛል። ዝምታው ከበዛ ደግሞ ከዛ ነው የምንፈጥረው which is ወደ ሳናስበው የሚቆጣጠረን የአእምሯችን አካል እሱን እናገኘዋለን፣ እንይዘዋለን። ገባ? እሱን ከያዝነው ደግሞ አዳዲስ የሆኑ ድምጾች መክተት እንችላለን ወደዛ። ገባ? የማይጠቅመን ድምጽ እያወጣን አዳዲስ ድምጾች መክተት። ሀብታም ነኝ የሚለው ድምጽ፣ እኔ ቆንጆ ነኝ፣ እኔ ታዋቂ ነኝ። ልንገርህ አንድ ቀን የምናጋጠመኝ ሰውነት ለመቀነስ ሞክሬ ማለት ነው። ለ2 ዓመት ሙሉ ለፍቻለሁ። እኔ ምንም መቀየር አልቻልኩም። ነው ለ4 ዓመት ሙሉ ልንገርህ ልፍት አደረኩኝ። በቃ እሰራለሁ፣ ቅርጽ ያስጠላል። እግዚአብሔር ነው የምልህ፣ ቅርጽ ያስጠላል፣ ደስ አይልም። በቃ መልክ የለኝም ምናምን ጨነቀኝ። ምን አባቴ ላድርግ? ከዛ አሁን መለወጥ የጀመርኩበት ጊዜ መጽሐፎች እያነበብኩኝ ነው። የዶክተር ጆ ዲስፔንዛ ያ ራይት ሶ የሱን እያነበብኩኝ ነውና ከዛ ላይክ አስተማረኝ እንዴት ሰብኮንሺየስ ማይንድ ሪያሊቲ ክሬት እንደሚያደርገው። ገባ? ሰውነታችን ውስጥ ጂን አሉ የሚሰሙን ማለት ነው። እንደዚህ ብሎ ይሰሙናል። ቆንጆ አይደለሁኝም የምትል እምነት ካለች በተቻላቸው አቅም አንተን ዲፎርምድ ለማድረግ የማያደርጉት ነገር የለም። ሰውነትክ ለመቀነስ ትሞክራለህ፣ አትችልም። ለመጨመር ትሞክራለህ፣ አትችልም። አይሰሙህም ቢካዝ ከአንተ ተቃራኒ ነው የሚፈልጉት። ገባ? which is ቆንጆ እንዳትሆን ነው like it's obvious። ከዛ ምን አደረኩኝ? ኦኬ ለካስ እምነቴ ማስተካከል አለብኝ። ይኸው ለፋው መለወጥ አልቻልኩም። እምነቴ ላስተካክለው እስኪ ቆንጆ ነኝ በሚለው አስተሳሰብ ጂም ሄድ ጀመርኩኝ፣ አሳምኜ ራሴን። ከዛ በኋላ ምን እንደሆነ ታውቃለህ? በ4 ዓመት 3 ዓመት ሙሉ ሰርች ያላመጣሁት ለውጥ በ4-5 ወር ለውጥ አመጣ። የሚያምር ለውጥ ፊቴ ላይ
ላይክ የፊቴ ቅርጽ አጥንቴ ለራሱ ሁሉም ነገር መቀያየር ጀመረ። የሆነ ስፖርት ስሰራ አመጋገቤን ሳስተካከል ቶሎ እቀየራለሁ፣ ወደ ቅርጼ ቶሎ ይቀየራል። ስለዚህ እኛ የምንፈጠረው በለፋ ነው ሳይሆን በእምነታችን ነው። like I swear to you ነው። ገንዘብህ በሚመጣው በለፋው ሳይሆን በእምነትህ ነው። ለመጀመሪያ ጊዜ በህይወቴ አሸንፊያለሁ። አሸንፊያለሁ completely አሸንፊያለሁ። እግዚአብሔር ይመስገን። ጊልት ነበረኝ፣ ቁጭት ነበረኝ ያለፈው ህይወት ላይ፣ እፍረት ነበረኝ፣ እሱ አሸንፊያለሁ። ፍርሃት ነበረኝ፣ እሱ አሸንፊያለሁ። ጥላቻ ነበረኝ፣ እሱ አሸንፊያለሁ። you know I made it now አሁን I feel ነፃነት ይሰማኛል ነው የፈለኩት። ስትሪመር መሆን ፈልጋለሁ፣ I can be a streamer። መደነስ ፈልጋለሁ፣ ደንሳለሁ። አክተር መሆን ፈልጋለሁ፣ አክተር ሆናለሁ። የፈለኩት ነገር መሆን ይችላል። I feel free ገባህ? የሚያቆመኝ ነገር የለም። እያንዳንዱ ነገር ሳረገው በድፍረት ነው፣ በሙሉ ድፍረት፣ ያለ ምንም የሚያቆመኝ ነገር የለም። ባይዘውኛ የሚያቆሙን እነዚህ ስሜቶች ናቸው። it's like በእንትን ምን ይላል የሆነ የቫይብሬሽን እንትን አላቸው። ጊልት፣ ሄት፣ ግሪፍ የሚባል አለ ምናምን ኔጌቲቭ ቫይብሬሽን። አዎ እነዚህ ነገሮች ስቴፕ ባይ ስቴፕ ሂል አድርጌያቸዋለሁ ከነ ታሪኬ። ወደ ኢነር ቻይልድ ወደ ኋላ እየተመለስኩኝ ኦኬ ራሴን እንጥላለሁ፣ እንዴት አድርጌ ላስተካክለው? ሰዎች እፈራለሁ፣ ከየት ነው የመጣው? እንዴት ላስተካክለው? እፍረት ይሰማኛል፣ እንደዚህ ቁጭት ይሰማኛል፣ እንደዚህ። እነዚህ ነገሮች ባይዘው ማለት ነው ኢነርጂ የሚደብቁት ነገሮች ናቸው። በቃ ጭምቅ አድርጎ ማለት ነው ሊገሉ የሚቀርቡ ናቸው። ብዙ ሰዎች እነዚህ ነገሮች ማከም ሲያቀታቸው ምን ይሆናሉ? ይታመማሉ፣ ካንሰር ያማቸዋል፣ ይሞታሉ ምናምን። ገባህ? አሁን እኔ እነዚህ ነገሮች ሳስተካክላቸው ምን ሆንኩኝ? ነፃ ሆንኩኝ። አሁን አበራለሁ። ገባህ? ቶሎ ቶሎ ቫይራል የምወጣውም ለዚህ ነው። የጀመርኩት ነገር ቶሎ የሚሳካልኝም፣ ክላይንቶች ወደ እኔ የሚመጡ፣ ቢዝነሴ እንትን እያደረገ ነው። it's because of this ራሴ ላይ ሰራሁኝ እና አሸንፊያለሁ። እግዚአብሔር ይመስገን። እንዴት ነው ያሸነፍካቸው? በስቃዩ ማለፍ ነው ምለው እኔ ማለት ነው። እየተሰቃያችሁ ከሆነ ለምክንያት ነው። ሰው በስቃዩ ማለፍ አለብክ። በጣም የሚሰቃይ ሰው በጣም ትልቅ ደረጃ መድረስ የሚችል ሰው ነው። ችግሩ ግን ስቃዩን የምንፈራው ከሆነ፣ ከስቃዩ የምንሮጥ ከሆነ ሁሌም እንደታሰርን እንኖራለን። ለምንድነው ቲክቶክ ያለው? ለምንድነው ኔትፍሊክስ ቪዲዮዎች አሉት? በቃ ማት ዲስትራክሽን ነው ማት it's because ሁሌም እድሜ ልካችን እያመለጥን እንድንኖር ነው። ከነዛ የሚያስፈሩ የሚያጨናንቁን፣ ቁጭት እንዲሰማን የሚያረጉና መጠጥ ቀርቦልሃል፣ ዊድ አለልክ፣ ያ ፖርን አለልክ፣ ሁሉ በቃ ዲስትራክሽን አለ በቃ በጣም it's because ከነዚህ ስቃይ እንድናመልጥ ነው። ሶ እኔ ምን ተማርኩ መሰለህ? ስቃይ ሲሰማኝ እዛ መደንዘዝ ቁጭ ብዬ ከነሱ ስቃዩ ጋር ላይክ ፊል ማድረግ፣ ስቃዩ ፍቃ ፊል ማድረግ በቃ አይቆይም? ይቆያል ትንሽ። መጀመሪያ በጣም ይቆይ ነበር። ገባህ? አሁን ለምሳሌ አንዳንዶቹ በቃ ኮንስታንት ስቃይ ውስጥ ናቸው። ገባህ? ሜዲቴሽን ጀምሩ እንደነገርኳቸው። ዝምታ ያስፈልጋል። ዝምታው ግን ከስቃዩ ጋር ነው የሚያገናኝሽ የበለጠ። አታመልጥም። ቲክቶክ ላይ ምናምን ቁጭ ብላ ፊት ለፊት ነው የሚያጋፍጥ። ፊት ለፊት 5 ደቂቃ ጀምር፣ ወደ 10 ደቂቃ 15 እያልክ ትሄዳለህ። ከዛ ግን የምታስተውለው ነገር ለካስ ስቃዩ ሁል ጊዜ ነበር። አሁን ስቃዩ ወደ 1 ሳምንት ተቀየረ። ከ1 ሳምንት በኋላ ማለት ነው እሁድ ትነሻለሽ። ዋው I feel good like what the fuck I feel good። ከዛ በኋላ ከሳምንት አልፎ ወደ 5 ቀን ይወርዳል፣ ወደ 3 ቀን ይሄዳል። ይሄን ግን የሚሄደው በየ4 ወሩ በየ5 ወሩ ነው። ቀስ ቀስ እያለ you have to keep practicing። ራስን ነው ሼፕ እያደረክ ያለው። ከዛ አንድ ቀን ይደርሳል፣ ነፃ ትሆናለህ ከነዚህ ሁሉ ነገሮች። ግን ዋና ዓላማ ምንድነው? መጋፈጥ ነው። ተጋፈጥ። ሂሊንግ የሚጀምረው ከዛ ነው፣ ከመጋፈጡ በቃ completely ማለት you know what fuck it life ህይወት አጭር ነው ምናምን በቃ ዞረክ ታየዋለህ። በቃ ስቃዩን ትጋፈጠዋለህ ሙሉ ለሙሉ። በአንድ ቀን የሚቀየር ለውጥ የለም። ስቴፕ ባይ ስቴፕ ነው፣ ሂደት አለው፣ ጊዜ አለው። ለ3 ቀን ትሮጣለህ። ከዛ 4ኛው ቀን ላይ ተመልሰህ ታየዋለህ። ትንሽ ያስፈራራሃል፣ ትሮጣለህ። የምትሮጠው ወዴት ነው? ወደ ዊድ ነው፣ ወደ ሲጋራ ነው፣ ወደ ፖርን ነው፣ ወደ የየራሳችን የምንሮጥበት ነገር አለ፣ ወደ ምግብ ነው። ሁሉም የራሱ የሆነ መደበቂያ አለው። ግን ዓላማችን ሁሌም ዞር እያልን እንመልከተው። አንዳንዴ ዝምታ ላይ ስትሆን ሜዲቴት ስታደርግ ነው የምትመለከተው። ባይዘው የትም ቦታ ትመለከት፣ እዛ ላይ ነው የምትመለከተው፣ ጸሎት ላይ ማለት ነው።